በ2029 ዓመተ ምህረት የዩናይትድ ስቴትስ አየር ኃይል ኦቤሮን የተሰኘ የጠፈር ምርምር ጣቢያ አለው። እዚያም ቺምፓንዚዎችንና ኦራንጉታኖችን ለአደገኛ አሰሳ ተልዕኮዎች ያሰለጥናሉ። በአንድ መንኮራኩር ፖድ ውስጥ ክሮሞሶሙ የዳበረ ፐርክሊስ የተባለ ቺምፓንዚ የሥርዓቱን ቁጥጥር አጥቶ መታወክ ይጀምራል። እንደ ዕድል ሆኖ ይህ የሙከራ ማስመሰያ ብቻ ስለነበር ካፒቴን ሊዮ ማባቢያ በመስጠት ያረጋጋዋል። ከዚያ በኋላ ሊዮ ፐርክሊስን ወደ ላቦራቶሪ መልሰዋል። ሌላ ሳይንቲስት ለሊዮ አንዲት ሴት ቺምፓንዚ እያሳየው ፐርክሊስ አባት ሊሆን እንደሆነ ይነግረዋል። ይህ ቅጽበት ሊዮ ከቤት ጓደኞቹ ናፍቆታቸውን የሚገልጹበት የቪዲዮ መልእክት ሲደርሰው ይቋረጣል። በድንገት በጣቢያው ውስጥ ያሉት መብራቶች መጥፋትና መብራት ይጀምራሉ፣ በመጨረሻም ሙሉ በሙሉ ይጠፋሉ። እንስሳቱ ለጥቂት ሰከንዶች ይጮኻሉ፣ ከጥቂት ደቂቃዎች በኋላ ግን መብራቱ ይመለሳል። ሊዮ ወደ ዋናው ክፍል ሲጠራ አንድ የኤሌክትሮማግኔቲክ ማዕበል ወደ ጣቢያው እየቀረበ እንደሆነ ይረዳል። ሁሉም ዲጂታል ሰዓቶች የቆሙ ሲሆን ሥርዓቱም አንዳንድ የድግግሞሽ ቅጦችን እያነበበ ነው። ይህ ማዕበል የምድርን የድሮ የኮሙኒኬሽን ሞገዶች በሙሉ እያስተጋባ እንደሆነ ይታወቃል። ኮማንደር ካርል ማዕበሉን እንዲመረምር ፐርክሊስን ወደ ውጭ መላክ ይፈልጋል። ሊዮ ግን ይህ የጊዜ ማባከን ነው በማለት ይቃወማል። ይህን የሚያደርገው ጓደኛውን ለመጠበቅ በመጓት ነው። ሆኖም ካርል መደበኛው አሰራር ደህንነቱ የተረጋገጠ መሆኑን ለማረጋገጥ መጀመሪያ ዝንጀሮ ሳይላክ የሰው በረራ እንደማይፈቅድ ያስታውሰዋል። ፐርክሊስ በመንኮራኩር ይላካልና በፍጥነት ወደ ማዕበሉ ያመራል። ይህም ዋናው ሥርዓት ተጨማሪ ንባቦችን እንዲያገኝ ያስችለዋል። ሊዮ የመንኮራኩሩ አቅጣጫ ሲቀየርና የፐርክሊስ የልብ ትርታ ሲጨምር ሲያይ ይጨነቃል። በሰከንዶች ጊዜ ውስጥ የመንኮራኩሩ ምልክት ይጠፋልና በራዳር ላይ አይታይም። አንድ ሳይንቲስት ፐርክሊስ ተመልሶ እንዲመጣ እንደሰለጠነ ቢናገርም ሊዮ ግን ተስፋ በመቁረጥ ወደ ሌላ መንኮራኩር በመሮጥ ቅደም ተከተሎችን ማስተካከል ይጀምራል። እየሰራ ሳለ የካርልን ውይይት ለመሰለል የኮሙኒኬሽን